ከእግዚአብሔር ጋር ህብረት ስንፈጥር ከዚህ ህብረት የሚያወጣን አንድ መጥፎ ነገር አለ። ያ ክፉ ነገር ኃጢአት ነው። ኃጢአት ሁሌም ከአምላካችን ከእግዚአብሔር ይለየናል። ብዙ የመጽሐፍ ቅዱስ ሊቃውንት ኃጢአትን የሚተረጉሙት በእግዚአብሔር ላይ የሚሰራ በደል፣ እግዚአብሔር ከፈቀደው መንገድ ስንወጣ አምላካችንን እናሳዝናለን። ስለዚህ በሌላ መልኩ ክርስትና ምንድነው? ከኃጢአት ጋር የምናደርገው ተጋድሎ። ልብ በሉ፣ በክርስትና ህይወት ከኃጢአት ጋር ሁሌም መጋደል ያስፈልጋል። በኋላ ጥቅሶቹን እናያቸዋለን። ቅዱስ ጳውሎስ በተለይ ለዕብራውያን ምዕመናን ሲጽፍ ከኃጢአት ጋር እስከ ደም መፋሰስ አልተጋደላችሁም እያለ ይወቅሳቸው ነበር። እግዚአብሔርን ወደ መምሰል ህይወት እኛ ስናድግ ኃጢአት ከዛ ሊለየን ይሞክራል። በዋነኝነት የነፍሳችን ሶስቱ ጠላቶች ሁላችንም እንደምናውቀው ዲያብሎስ፣ ይህ ዓለምና ሲስተሙ እንዲሁም ስጋችን ከአምላካችን ሊለዩን ይሞክራል። የእግዚአብሔር ቃል በግልጽ ዲያብሎስን ተቃወሙ ይላል። ሁላችሁም የእግዚአብሔር ልጆች በቤቱ ያደጋችሁ ናችሁ፣ ቃሉን ታውቁታላችሁ። የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ዲያብሎስን ተቃወሙ የሚል ቃል አለ። ይሄ የነፍሳችን ጠላት፣ ጥንተ ጠላት፣ ሁሌም ተቃዋሚና እኛን ከእግዚአብሔር ጋር ለመጣል ትግል የሚያደርግ መንፈስ ነው። ለዲያብሎስ እድል እንዳንሰጥ የእግዚአብሔር ቃል ያስተምረናል። ዓለም ሌላው የነፍሳችን ጠላት ነው። ዓለም ስንል የእግዚአብሔር ፍጥረትን ይሄ ኤግዚስት የሚያደርገው ዩኒቨርሱን አይደለም። እግዚአብሔር የፈጠረው ነገር ሁሉ በጎ እንደሆነ እናውቃለን። እንደ ግኖስቲኮች ማተር የሆነው ነገር ሁሉ ኢቭል ነው፣ ክፉ ነው የሚልን ትምህርት ክርስትና ይቀበል። ዓለም የነፍስ ጠላት ነው ስንል በዓለሙ ያለው ባህሪ ዲያብሎስ የዚህ ዓለም ገዢ ስለተባለ እሱ ነፍሳትን የሚያጠምድበትን አሰራር በዓለሙ ዘርግቷል። ለምሳሌ እግዚአብሔር ቃል ዓለሙን የሚወድ የእግዚአብሔር ጠላት ሆኗል ይላል። የያዕቆብ መልእክት ምዕራፍ 4 ቁጥር 5 ላይ በዓለም ፍቅር የተጠመደ ሰው የእግዚአብሔር ፍቅር በውስጡ እንደሌለ፣ በስጋ አምሮት፣ በስጋ ምኞት፣ በገንዘብ በመመካት የተጠመደ ሰው ለዓለም ራሱን ስላስረከበ የአባት ፍቅር የእግዚአብሔር ፍቅር በእርሱ የለም ይላል ዮሐንስ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ። ስለዚህ በዓለም ውስጥ ያለው ሲስተም ዲያብሎስ ከዘረጋው አሰራር አንጻር የነፍሳችን ጠላት፣ ሌላው ሶስተኛው የነፍሳችን ጠላት ስጋችን። አሁንም አምላካችን ይህን ስጋ ከሶስቱ የሥላሴ አካላት አንዱ አካል ወልደ እግዚአብሔር ሰው በሆነ ጊዜ አክብሮታል። ግን ይህ ስጋ ባህሪው ሁሌ የነፍስን ፈቃድ ይቃወማል። ሐዋርያው ቅዱስ ጳውሎስ ለገላትያ ምዕመናን ሲጽፍ ምዕራፍ 5 ቁጥር 16 ላይ የስጋ ምኞትን ከቶ አትፈጽሙ፣ የስጋና የነፍስ ፈቃድ እርስ በርሳቸው ይቃወማሉ ይለናል። ስለዚህ የዛሬው ትምህርት ዋነኛው ዓላማ ምንድነው? መድኃኒታችን ኢየሱስ ክርስቶስ ከአሸናፊዎች እንድንበልጥ አድርጎ ዲያብሎስን ድል አድርጎ የኃጢአት አሰራርን ከኛ አርቆ በሞት ላይ በሲኦል ላይ ስልጣን ከሰጠን በኋላ መድኃኒታችን ኢየሱስ ክርስቶስ በሰጠን ድል አድራጊ ሕይወት እንዴት መኖር እንደምንችል መጠቆም። የክርስትና ሕይወት የተጋድሎ ሕይወት ነው ብለናል። ከማን ጋር? በዋነኝነት ከኃጢአት ጋር የምንጋደለው ሕይወት። ድል የምናደርገው ከአሸናፊዎች ከዲያብሎስና ከሰራዊቱ ከአጋንንቱ በእነሱ ላይ ድል በሰጠን በአምላካችን። ይህንን ሕይወት እንዴት እንኖራለን? ድል አድራጊ ሁነን አምላካችንን አስደስተን እንዴት እንደምንኖር በዛሬው ትምህርት በዋነኝነት እንማራለን። ካለን ሰዓት አንጻር ትምህርታችንን በሶስት ዋና ዋና ክፍሎች እንከፍላለን። የመጀመሪያው ክፍል የዚህ መንፈሳዊ ተጋድሎ የማይታየው ውጊያችን ከዲያብሎስና ከሰራዊቱ
እንዲሁም እንደ ቅዱስ ጳውሎስ አገላለጽ ከጨለማ ዓለም ገዦች ጋር ከማይታዩ ረቂቃን መናፍስት ጋር ከሆነ ይህ የማይታየው መንፈሳዊ ተጋድሎ ባህሪው ምንድን ነው? ምን ይመስላል? በመጀመሪያ ደረጃ ይህንን እናያለን። ሌላው ሁሌም ነፍሳችንን ከአምላካችን ሊለይ የሚችል ይህ ጠላት ባህሪው ምንድን ነው? እንዴት ነው ነፍሳትን የሚያጠምደው? እንዴት ነው የሚጥለን የሚለውን እናያለን። በመጨረሻ ደረጃ እንዴት እንዋጋ? ስለ ትጥቆቹ መጽሐፍ ቅዱስ ይነግረናል። ሁሌም በተሰጠን የድል ሕይወት ለመኖር ምን ያስፈልገናል የሚሉትን ነጥቦች ካየን በኋላ የታደላችሁ ወረቀት ላይ 3 የመወያያ ጥያቄዎች አሉ። መጨረሻ ላይ በእነሱ ላይ ውይይቱን እናጎለብታለን። ይህ ዝነኛ ጥቅስ ነው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ምዕመናን ሲጽፍ በህብረት ይህንን ጥቅስ በማንበብ እንጀምራለን። ለኤፌሶን ምዕመናን ምዕራፍ 6 ከቁጥር 11 እስከ 17 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ብሎ 2 ዋና ዋና ነገሮችን ይነግረናል። አንደኛ የክርስትና ሕይወት የተጋድሎ ሕይወት ነው ከተባለ መጋደላችን ከማን ጋር እንደሆነ፣ በዚህ ተጋድሎ ድል አድራጊ ለመሆን እንዴት አይነት ትጥቆችን መያዝ እንዳለብን። እኛ በስጋና ደም የተወሰንን ሰዎች ነን። ረቂቃን ፍጥረታት አይደለም። እንደ መላእክት እማንታይ ከእሳትና ከነፋስ የተገኘን ረቂቃን አይደለን። እምንጋደለው ግን ከመላእክት ወገን የነበረ ከክብሩ የተጣለ እንደ ስሙ በግሪኩ ዲያቦሎስ ወይንም ዲያብሎስ በዕብራይስጡ ደግሞ ሸይጣን ወይንም ሰይጣን የተባለ ሁሌም ተቃዋሚ ተጻራሪ የሚባል ትርጉም ካለው ከዛ ከጨለማ ዓለም ገዢና ከስልጣናት ጋር እንዲሁም ከክፋት መንፈሳውያን ሰራዊት ጋር። ይህ ጠላት ቀላል ጠላት አይደለም። አንድ አባት ምን ብለዋል? የዚህ ዓለም ሳይንስ ስለ ዓለም ተፈጥሮ የሚለውን ነገር እንተው። መቼም በእግዚአብሔር ሕልውና የማያምኑ እግዚአብሔር ዓለሙን አስገኘ ብለው የማያምኑ የዓለም ፈጣሪ እንደሆነ የማይመሰክሩ ኤቲስቶች ዓለም የኢቮሉሽን ውጤት እንደሆነ ይነግሩናል። ስለ ቢግ ባንግ ቲዮሪ የሚሉትን እንሰማለን። ድንገት ዓለም ተገኘ ይሉናል እና መቼ ተገኘ ሲባሉ የሚናገሩት ግን ሰው ሊረዳው የማይችለው በቢሊየን የሚቆጠሩ ዓመታትን ከእንደዚህ አይነት ከ14 ቢሊየን ዓመታት በፊት የሆነ ቢግ ባንግ ነበር፣ ዓለም ተፈጠረ ይሉናል። አንድ ቴዎሎጂያን ለእነዚህ ሰዎች አባባል ሲመልስ ምን አለ? ዓለማውያን የዓለም ሳይንቲስቶች ስለሚሉት ቢግ ባንግ ቲዮሪ ምን ትላለህ ሲሉት፣ ያ የተሰማው ታላቅ ጩኸት እግዚአብሔር እጁን አጨብጭቦ ብርሃን ይሁን ባለ ሰዓት ነው አለ። ምን ለማለት ነው የፈለገው? የዚህ ፈጣሪ የዚህ ሁሉ አስገኚ እግዚአብሔር ነው ለማለት ፈልገው ነው። እና በቤተ ክርስቲያን ትምህርት ግን መድኃኒታችን ኢየሱስ ክርስቶስ በስጋ ከመገለጡ በፊት 5500 ዓመታት እንደነበሩ ከዛ ደግሞ ከተወለደ በኋላ 2000 ዓመታት በአጠቃላይ ዓለም ከተፈጠረ የ7500 ዓመታት ጊዜ እንዳለ ይገመታል። ወደዚህ የገባሁት ምን ለማለት ፈልጌ ነው? በመጽሐፍ ቅዱስ ታሪክ ያ የሰው ልጆች ጠላት አዳምንና ሔዋንን እንዴት እንዳሳተ እናነባለን።
እና አንድ አባት ምን አሉ? ስለዚህ የምንዋጋው ጠላታችን ሰውን የማሳት የ7000 ዓመታት ኤክስፒሪየንስ አለው። ግልጽ ነው። የ7000 ዓመታት ሰውን የማሳት እጅግ በረቀቀ ዘዴ ሰውን መሸንገል የሚችል ጠላት። አሸናፊዎች የምንሆነው የእግዚአብሔር ቃል እንደሚያስተምረን የዲያብሎስን ሽንገላ ስንረዳ። በኋላ ጥቅሶቹን እናያቸዋለን። የሰይጣንን ሐሳብ አንስተውም ይላል ቅዱስ ጳውሎስ። ሽንገላውን ተቃወሙ ይላል። ለዚህ ጠላት እድል ፈንታ አትስጡ ይላል። ታዲያ ሐዋርያው በዚህ መልእክቱ 6 ነገሮችን ያዙ አለ። ልብ በሉ። ወገባችንን ለመታጠቅ የእውነት ቀበቶ ያስፈልጋቸዋል አለ። የጽድቅ ጥሩር፣ ልክ አንድ ሮማዊ ወታደር በሚለብሰው የሚሊታሪ ልብስ አንጻር ነው ቅዱስ ጳውሎስ የነገረን። ጥሩር ከጠላት የሚመጣውን ሰይፍ የሚከላከል የደረት ልብስ። ከእምነት ቀበቶ ቀጥሎ የጽድቅ ጥሩርን ልበሱ ደረታችሁ ላይ። ከዛ የሰላም ወንጌልን ተጫሙ። አንድ ወታደር ጫማ ድጋፍ እንዴት እንደሚሆነውና በውጊያ እንዴት እንደሚያስፈልገው እናውቃለን። የእምነት ጋሻ፣ እምነት ደግሞ በጋሻ ተመስሏል። የመዳን ራስ ቁር፣ እዚህ ላይ የሚደረግ ሄልሜት የሚሉት ከጠላት የሚመጣውን ፍላጻ የሚከላከልበት፣ ራሱን ወታደሩ ራሱን የሚጠብቅበት በጣም አስፈላጊ መሳሪያ። መጨረሻ ላይ የመንፈስን ሰይፍ ያዙ ይላል። ወታደሩ ይሄንን ይመስላል። የሮማ ወታደር ልክ እንደዚህ ነው የሚለብሰው። አለባበሱ፣ አያያዙ የእምነት ጋሻውን ይዟል። እዚህ ላይ እንደምታዩት ጋሻ አለ፣ ከላይ የራስ ቁር አለ፣ ደረቱ ላይ ያደረገው ጥሩር ይባላል፣ የደረት ልብስ ይባላል። ሰይፍ ታጥቋል። እንደገና ጫማም አለው። ወገቡ ላይ ደግሞ በቀበቶ ይታጠቃል። አሁን ይሄ የምናየው ስዕል የሚገልጽልን አንድ ምድራዊ ወታደር በምድራዊ ጦርነት ድል አድራጊ ለመሆን የሚለብሰው ልብስ ነው። በመንፈሳዊ እይታ ስንተረጉመው በመጀመሪያ ደረጃ የተባለው ወገባችሁን በእውነት ታጥቃችሁን። በጣም ደስ በሚል መልኩ ይህ የእውነት ቀበቶ የንጉሳችን የመሲሁ ቀበቶ። ኢሳይያስ የተባለው ነቢይ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 5 ላይ የመሲሁ የወገቡ መታጠቂያ ጽድቅ የሚለው የግዕዝ ቃል በአማርኛ በቀጥታ ሲተረጎም እውነት ማለት ነው። እገሌ ጻድቅ ነው ስንል እውነተኛ ነው ማለታችን። ስለዚህ የወገቡ መታጠቂያ ጽድቅ፣ የጎኑ መቀነት ታማኝነት ይሆናል ተብሏል። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 5። ስለዚህ የእውነት ቀበቶ፣ ይሄ እውነተኛ ሕይወት ማለት ነው። መልካም ባህሪ። መድኃኒታችን ኢየሱስ ክርስቶስ እኔ መንገድና እውነት ሕይወትም ነኝ ብሎናል። እውነታችን አሜን የተባለለት ንጉሥ ያ ኢየሱስ ክርስቶስ ነው። የእግዚአብሔር ልጆች እንደ ጌታቸው እውነተኞች ናቸው። አለበለዚያ መጽሐፍ ቅዱስ በጣም ያስጠነቅቃል። ሕይወታችን ውስጥ ውሸት ካለ፣ ውሸታሞች ከሆንን ወይንም ክርስትናን በእውነት እማንኖረው ከሆነ ቅዱስ ጳውሎስ ለቲቶ ሲጽፍለት በወቅቱ የነበሩ ሰዎችን ባህሪ አንስቶ እንደገሰጻቸው እውነተኛ ያልሆነ የእምነት ምልክት ብቻ፣ የአምልኮ ምልክት ብቻ ካለን አምላካችንን በማምለካችን እውነተኞች አይደለም። እግዚአብሔር ደግሞ የሚዘበትበት አምላክ አይደለም። የሐሰት ባለቤት አቡኋላ ሐሰት የተባለ ውሸትን ከባህሪው አፍልቆ የሚናገር ዲያብሎስ እንደሆነ እናውቃለን። የእግዚአብሔር ቃል ያው የእግዚአብሔር ልጆች ከዲያብሎስ ልጆች በዚህ ይለያሉ። የዲያብሎስ ልጆች እንደ አባታቸው ውሸታሞች ናቸው። የእግዚአብሔር ልጆች ግን ጌታቸው እውነት እንደሆነ እውነትን ይናገራሉ፣ የእውነት ነገርን ያደርጋሉ፣ የእውነት አምልኮን ያመልካሉ። ስለዚህ የምንታጠቀው የእውነት ቀበቶ እውነተኛ ማንነት ነው። ማንነታችንን የሚገልጽ መልካም ባህሪ። ሁለተኛው መሳሪያ የጽድቅ ጥሩር
ጥሩር ደረት ላይ የሚደረግ ልብስ ነው አልኳችሁ። በወታደሩ አለባበስ የደረት ልብስ። ይሄም የእግዚአብሔር ልብስ ተብሎ ትንቢተ ኢሳይያስ ምዕራፍ 59 ቁጥር 17 ላይ ተጠቅሷል። ኢሳይያስ 59:17 እግዚአብሔር ለፍርድ በተነሳበት ሰዓት ጽድቅን እንደ ጥሩር ለበሰ ይላል። ጽድቅ እውነት ነው እና የጽድቅ ጥሩር ጠላትን የምንከላከልበት እምነት፣ እውነተኛ ማንነት ነው። መጽሐፍ ቅዱስ ስለ እግዚአብሔር ልጆች እውነተኛ እምነትና እውነተኛ የአምልኮ መገለጫ ጻድቅ በምን ይኖራል ይላል? በእምነት ይኖራል። የእግዚአብሔር ልጆች አማኞች ናቸው። አምልኳቸውም የእውነት ነው። ስለዚህ ሌላው ትልቁ መሳሪያ የሚያስፈልገን ጻድቃን የሚያስብለን፣ እውነተኞች የሚያስብለን። ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ፣ አባታቸውን ይመስላሉ፣ በሕይወታቸው ብፁዓን ናቸው፣ እግዚአብሔርን ያከብራሉ። እውነት የሆነውን ጌታ የምናመልክበት ሕይወት ያስፈልገናል። ሌላው ሶስተኛው የሰላም ወንጌል። የሰላምን ወንጌል ተጫምታችሁ ነው የሚለው። ወታደሩ በውጊያው ጫማ ያላደረገ ከሆነ በብዙ መልኩ ይጎዳል። የሰላምን ወንጌል መጫማት፣ ቃሉን መልበስ፣ የሰላሙን ወንጌል የሚሰብኩትን ሰዎች አሁንም ልክ ሐዋርያው ቅዱስ ጳውሎስ የሰላምን ወንጌል ተጫምታችሁ ባለበት አንጻር ኢሳይያስ የተባለው ነቢይ ሰናይ ገሪሆሙ ለእለ ይዜንዩ ሰናይ ዜና፣ መልካሙን ዜና መልካሙን የምስራች የሚናገሩ ሰዎች እግሮቻቸው እንዴት ያማረ ነው ይላል። እጅግ ያማረ እግር ትንቢተ ኢሳይያስ ምዕራፍ 52 ቁጥር 7 ላይ እንደምናነብ ወንጌል በዋነኝነት የምስራች ድምፅ። ወንጌል ማለት የቃሉ ትርጉም የምስራች ማለት። ያ የምስራች ምንድን ነው? የእግዚአብሔር መንግስት ነው። በመድኃኒታችን በኢየሱስ ክርስቶስ አገልግሎት በዋነኝነት ወንጌሉን የጀመረበትን አገልግሎት ስንሰማ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል አዋጅ ነው። የመንገድ ጠራጊው የዮሐንስም አዋጅ ይህ ነበር፣ የእግዚአብሔርን መንግስት ለሰዎች ማወጅ። ስለዚህ የእግዚአብሔር ልጆች በምድር ቢኖሩም በባህሪያቸው ሰማያውያን ናቸው። አገራችን በሰማይ ነው ይል ነበር ሐዋርያው። ስለዚህ ለእግዚአብሔር መንግስት ራሳችንን የምናዘጋጅበት ህይወት ያስፈልገናል። በምድር ብንኖርም ሁል ጊዜ ሐሳባችን በሰማይ። ቅዳሴ ላይ ዲያቆኑ በቆምንበት ሰዓት አሁንም ተንሱ ለጸሎት ይለናል። በሐሳብ ተኝተን ከሆነ በመንፈስ እንንቃ ማለቱ። ካህኑ አልዕሉ አልባቢክሙ ልቡናችሁን ከፍ አድርጉት ይላል። እኛ ደግሞ የምንለውን ባንረዳው ልክ አባቶቻችን ባዘጋጁልን ስርዓት ብነሃ በእግዚአብሔር አምላክነ፣ በእውነት በአምላካችን በእግዚአብሔር ዘንድ ነን እንላለን። ቅዳሴ በምድር ላይ ያለ ሰማያዊ አምልኮ ነው። በምድር ብንኖርም በአምልኮ ከቅዱሳን መላእክት ጋር ሰማያዊ ህብረት ስለሚያሰጠን በሰማይ። ስለዚህ የምትመጣውን የእግዚአብሔርን መንግስትን ኑሮ የእግዚአብሔር ልጆች በምድር ይለማመዱታል። ያ ህይወት አላቸው ማለት ነው። ሌላው የእምነት ጋሻ የሮማው ወታደር የሚይዘው ጋሻ፣ ስለዚህ የሚናገሩ ሰዎች እንደሚያብራሩት ዙሪያውን በቆዳ የተለበጠ ነው እና ያ ቆዳ እርጥበት አለው። አገልግሎቱ ምንድነው? ከጠላት አንድ መሳሪያ አንድ ፍላጻ ሲወረወር የቆዳው እርጥበት ፍላጻውን ያበርዳል፣ ወታደሩንም ይከላከልለታል። እነ ቅዱስ ጳውሎስ አገላለጽ ይህ የእምነት ጋሻ ተብሏል። ክርስቲያኖች ከጠላት ጋር በሚያደርጉት ተጋድሎ እምነታቸው የጠላትን ፍላጻ የሚመክቱበት ጋሻ ነው። እምነት ከሌለ እንደ መጽሐፍ ቅዱስ አገላለጽ ያለ እምነት እግዚአብሔርን ከቶ ደስ ማሰኘት አይቻልም። ለሚጠራጠር ሰው ከእግዚአብሔር አንዳች የሚያገኝ አይምሰለው ተብሏል። ስለዚህ ከእግዚአብሔር ጋር ያለን ህብረት የሁለመናችን መሰረት እምነታችን፣ ይሄ ለሁላችንም ግልጽ የሆነ አገላለጽ ነው።
ሌላው መሳሪያ የመዳን ራስ ቁር ነው። ወታደሩ ጭንቅላቱ ላይ የሚያደርገው አንድ ወታደር ጦርነት ላይ ተቀምጦ በሚያደርገው ትግል ጭንቅላቱ ከተመታ ምን እንደሚሆን እናውቃለን አይደል? በቀላሉ ይሞታል። ጭንቅላቱን የሚከላከልበት ጥሩር ወይንም ሄልሜት ያስፈልገዋል። ቤተ ክርስቲያን የመድኃኒታችን የኢየሱስ ክርስቶስ ሙሽራ ናት። እኛ ደግሞ ምእመን የምንባለው የክርስቶስ አካል አባላት ነን። ስለዚህ የእምነታችን ራስና ፈጻሚ ማን ነው? ማን ነው? እግዚአብሔር ይመስገን። መድኃኒታችን ኢየሱስ ክርስቶስ ነው። እሱን ካልያዝን በቀላሉ በጠላት ድል እንደረጋለን። ብቻችንን የምንዋጋው ውጊያ አይደለም። የእግዚአብሔር ነቢይ ዳዊት እግዚአብሔርን አለቴ፣ አምባዬ፣ መድኃኒቴ፣ አምላኬና መታመኛዬ እያለ በአምላኩ ያለውን መታመን ይገልጽ ነበር። ሐዋርያው ቅዱስ ጳውሎስ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር እስራኤላውያን የጠጡበት ያ ምንጭ ያ አለት ክርስቶስ ነው እያለ ይናገር ነበር። ስለዚህ ራሳችንን የምንሸሽግበት ራሳችንን የምናስጠጋበት አለት አምላካችን ነው። በእርሱ ተመስርተን መኖር እንዳለብን የሚያረጋግጥ አገላለጽም። ሌላ የመጨረሻው መሳሪያ የመንፈስ ሰይፍ ነው። ቅዱስ ጳውሎስ ይህን በግልጽ ነው የነገረን። መጨረሻ ላይ የመንፈስን ሰይፍ ያዙ ካለ በኋላ እርሱም የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ይልቅ እጅግ ስለታም፣ ከጠላት ዲያብሎስ ጋር በምናደርገው ትግል ዕለት ዕለት በቃሉ ልናድግ ይገባል። የእግዚአብሔር ቃል በምልአት በውስጣችን ሊኖር ይገባል። ዘወትር ቃሉን ማንበብ፣ በቃሉ መታነጽ፣ በቃሉ ሕይወታችን ሊቀየር ይገባል። ስለዚህ ይህ የእግዚአብሔር ቃል ትልቁ መሳሪያችን ነው፣ ጠላትን ድል የምናደርግበት። እዚሁ ላይ ግን ይህ የእግዚአብሔር ቃል የመንፈስን ሰይፍ ተብሎ ተገልጿል። ክርስቲያኖች ያ የመንፈስ ሰይፍ ተብሎ የተገለጸው ከእግዚአብሔር ጋር በሚኖረው ግንኙነታቸው ዘወትር ከአምላካቸው ጋር እየጸለዩና እሱን እያከበሩ በመንፈስ እግዚአብሔርን ስለሚያመልኩ ያ የመንፈስ ቃል የጸሎት ሕይወታቸውን ከአምላካቸው ጋር በሚነጋገሩበት ሰዓት፣ እግዚአብሔርን ባከበሩ ሰዓት፣ በጸለዩ ሰዓት ወደ ጠላት የሚወረውሩት ፍላጻ አለ ማለት ነው። የእግዚአብሔር ቃል ባለማቋረጥ እንድንጸልይ፣ ስንጸልይም በመንፈስ መጸለይ እንዳለብን ዘወትር ይነግረናል። ስለዚህ ቃሉን የማንሰማ ከሆነ፣ ቃሉን የምንሰማበት የዕለት ተዕለት ሕይወት ከሌለን፣ ዘወትር ከአምላካችን ጋር በጸሎት የማንገናኝ ከሆነ የመንፈስ ሰይፋችንን ጥለናል። በቀላሉ በጠላታችን ድል እንደረጋለን ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ እንደነገረን ይህ ውጊያ መጋደላችን ጽኑ ውጊያ ነው። ስለሆነም ምን ያስፈልገናል ማለት ነው? ዝግጅት ያስፈልገናል። ሐዋርያው ቅዱስ ጳውሎስ ልትይዟቸው ይገባል የሚሉ መሳሪያዎችን በመያዝ ልንታጠቅ ይገባል። ከኛ ማድረግ ያለብንን ዝግጅት ካደረግን በኋላ ደግሞ ልንረዳው የሚገባው ትልቁ ቁም ነገር በራሳችን አሸናፊዎች መሆን አንችል። ይህ ሐዋርያ ለሮሜ ምዕመናን ሲጽፍ ምዕራፍ 8 ቁጥር 37 ላይ በእርሱ ከአሸናፊዎች እንበልጣለን ይላል። አምላካችን ድል የሰጠን እነዚህ ኃይለኞች፣ ቅድም ቅዱስ ጳውሎስ የክፉ መንፈስ ሰራዊት ያላቸው ዲያብሎስና ሰራዊቱ ናቸው። ኦርቶዶክሳዊት ቤተክርስቲያን ስለ ሰይጣንና ስለ ሰራዊቱ ያላት ግንዛቤ በጣም የሚደንቅ ነው። አባቶቻችን ዘወትር ያስጠኑን የዘወትር ጸሎትን እንኳን ካስታወሳችሁ ሁሌ ጸሎታችንን ስንጀምር የአምላካችንን ሶስትነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሶስትነትና አንድነት ከመሰከረን በኋላ እክህደከ ሰይጣን ብለን ዘወትር ሰይጣንን እንድናወግዝ ቤተ ክርስቲያን ታስተምረናለች። በዚህ ውጊያ ውስጥ ለጸሎት ስንቆም እንኳን ጠላትን አውግዘን
ከአምላካችን ጋር እንድንነጋገር ታስተምረናለች። ሕፃናት ሲጠመቁ አይታችሁ ከሆነ መጽሐፈ ክርስትና የሚባለውን ጸሎት ስታነቡት በተደጋጋሚ ጠላትን ያወግዛል፣ የሰይጣንን አሰራር ያወግዛል። ቤተ ክርስቲያን ጠላትን መጥራት ለምን አስፈለጋት? በአካባቢዋ እንዳለ ስለምታውቅ። ዲያብሎስ በዙሪያችን ያናፋል ተብሎ ነው የተገለጸው በቅዱስ ጴጥሮስ መልእክት። ስለዚህ ሕፃናቱ ንጹሐን ናቸው፣ ግን የጠላትን አሰራር በማውገዝ ካህኑ ውሃውን ይባርካል። ሁሌ በዘውትር ጸሎት አሁንም ካህኑ ኩሎ ቅናተ ወኩሎ መከራ ወኩሎ ግብረ ሰይጣን ወምክረ ሰብእኳያን አርህቅምኔ፣ ሰይጣንን አሰራሩን የክፉ ሰዎችን ወጥመድ ከኔም ከዚህ ከቅዱስም ስፍራ ከምእመናንም አርቅ እያለ ይጸልያል። ስለዚህ ቤተ ክርስቲያን ስለዚህ መንፈሳዊ ውጊያ ጥሩ ግንዛቤ አላት ማለት እና ሰይጣን ዘወትር በሕይወታችን የሚያመጣብንን መንፈሳዊ ውጊያ ባህሪ ማወቅና መገንዘብ፣ በምን መልኩ እንደሚፈትነን፣ እንዴት እንደሚያጠምደን፣ እንዴት ድል እንደሚያደርገን ልናውቅ ይገባል። አንድ ቀላል ምሳሌ በመስጠት መጀመር እንችላለን። አንድ ኦርቶዶክሳዊ ወጣት ከጋብቻ በፊት ባለበት ህይወት ለምሳሌ ነው ይህንን የምጠቅሰው። እያንዳንዳችን በህይወታችን የተለያዩ አይነት ጾሮች ይኖሩናል እና ያ ወጣት እግዚአብሔርን እያመለከ አምላኩን እያከበረ መኖር የሚፈልግ ወጣት ነው። ነገር ግን ከጋብቻ በፊት በትዳር አልተወሰነም እና በዚህ ከጋብቻ በፊት በሚኖርበት ህይወት መጽሐፍ ቅዱስ ስጋንም መንፈስንም ከሚያረክስ ነገር ሁሉ አርቀን ራሳችንን ለአምላካችን መቀደስ እንዳለብን ስለሚያስተምር ራሱን ከዝሙት ህይወት አርቆ ለእግዚአብሔር ሁሌ ማቅረብ ይፈልጋል። የቅድስና ህይወትን መኖር ይፈልጋል። ግን ልክ ቅዱስ ጳውሎስ ለሮሜ ምዕመናን ምዕራፍ 7 በተለይ ከቁጥር 15 እስከ 19 ላይ እንደገለጸው የማደርገውን አላውቀውምና የምጠላውን ያን አደርጋለሁ፣ ዳሩ ግን የምወደውን እርሱን አላደርገውም። ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁ፣ ዳሩ ግን የምወደውን በጎውን ነገር አላደርግም እንዳለ የኦርቶዶክሳዊ ወጣት ሁሌም እግዚአብሔርን ከማያስደስት የዝሙት ህይወት ራሱን አርቆ አምላኩን ማክበር ቢፈልግም የሰይጣን ፈተናዎች በተለያየ መልኩ ይመጡበታል። በተለይ በግሪክ ኦርቶዶክስ ቤተክርስቲያን የሚታወቁት ገዳማውያን ከሰይጣን ጋር የመታገልና ሰይጣንን ድል የማድረግ ባህሪ ስላላቸው ስለዚህ ፈተና በጻፉበት ያው ሪፈረንሱን ለመጻፍ ሞክሬያለሁ። ፊሎካሊያ በተባለው መጽሐፋቸው ከሰይጣን የሚመጡ ባህሪያት 6 ፈተናዎች 6 አይነት ባህሪያት እንዳላቸው ዘርዝረዋል። የመጀመሪያው ሰይጣንና አጋንንቱ የምንወድቅበትን ሐሳብ ያቀርባሉ። እንዲህ ብታደርግ በምናየው ነገር መፈተን። ይሄ አሁን ያየነው ወጣት ራሱን ለአምላኩ መቀደስ ቢያስብም ለእግዚአብሔር መለየት ቢያስብም መንገድ ላይ በሚያያቸው ሴቶች በተለያየ ሐሳብ ሰይጣን የዝሙት መልእክት እየላከ ውስጡን ይፈትነዋል። ስለዚህ ሰይጣንና ሰራዊቱ እኛን የሚያጠምዱበት የመጀመሪያው መንገድ የምንወድቅበትን ሐሳብ ማቅረብ። የፈተናው አይነት ሊለያይ ይችላል። ምናልባት የሌሎቻችን ጾር ቁጣ ሊሆን ይችላል፣ ትዕቢት ሊሆን ይችላል። ሰይጣን በትዕቢት እንዴት እንደተዋረደና ክብሩን እንዴት እንዳጣ ስላወቀ እኛን በዚህ ፈተና ጥሎ ከመንፈሳዊው ትግል ውጪ ለማድረግ ብዙ ጊዜ ይሞክራል። ስለዚህ ከሰይጣንና ከሰራዊቱ የሚመጣው የመጀመሪያው ፈተና ባህሪ ሐሳብ ማቅረብ። እንዲህ ብታደርግስ፣ እንዲህ ብትሆንስ እና የሐሳብ ሲመጣ እዚህ ደረጃ ላይ ሐሳቡን ከኛ ማስወገድ ከቻልን ድል አድራጊዎች እንሆናለን። ይሄ ወጣት በሚሰራው በስጋ ፈተና ለመፈተን ከሰይጣን ፈተና ሲመጣበት እዚህ ላይ ሐሳቡን ማቆም ከቻለ ድል አድራጊ መሆን ይችላል። አንድ
የምንወድቅበት ክፉ ሐሳብ ከሰይጣን ሲመጣ ዝም ብለን ካስተናገድነው ሁለተኛው ደረጃ በውስጣችን እረፍት የማጣት ስሜት ይሰማናል። በስጋ እንፈተናለን። ያንን የፈተነንን ክፉ ፈተና ደግሞ ላለማድረግ የሰማነው የእግዚአብሔር ቃል ይወቅሰናል። ቃሉ እኮ እንዲህ ይላል፣ በቅድስና መኖር እንዳለብኝ የእግዚአብሔር ቃል ይነግረኛል፣ ስጋዬ ደግሞ ይሞግተኛል። ሐዋርያው ቅዱስ ጳውሎስ እኔ ምንኛ ምስኪን ፍጥረት ነኝ ብሎ ራሱን በገለጸበት ፈተና ይህ ወጣትም ይፈተናል። ሐሳቡ በቀረበበት ሰዓት ሰይጣንና ሰራዊቱ እኛን የሚያጠምዱበትን ሐሳብ ወደኛ አይላኩ ማለት አንችል። የሚላከውን ፈተና መከላከል አንችል። ፈተና አይድረስብን ማለት አንችል። የሚመጣውን ፈተና ግን መቃወም እንችላለን። በስጋ የሚሰራው የዝሙት መንፈስ ወደዚህ ወጣት ሲመጣ አምላኬን ማክበር አለብኝ፣ አምላኬ ስለኔ ሞቷል፣ ስለኔ ውድ ዋጋ ከፍሏል፣ ደሙን አፍስሷል፣ በዋጋ የገዛኝ አምላኬ ነኝ፣ ራሴን ማርከስ የለብኝም ብሎ ይህንን ፈተና መቃወም ይችላል። ይሄ ወጣት ዝም ብሎ ይህንን ፈተና ካስተናገደው ግን በውስጡ የሚፈጠረው ሁለተኛው ደረጃ ይሄ ምን ይባላል? እረፍትን የማጣት ስሜት። በውስጡ በጣም ይረበሻል፣ በጣም ይታወካል፣ በጣም ይጨነቃል። ፈተናውን እዚህ ደረጃ ላይ መቁረጥ ካልቻለ የሚቀጥለው ስቴፕ የፈተናውን ሐሳብ በአእምሮ ማመላለስ። መንገድ ላይ ስላያቸው ኢሜጆች፣ ስላየው ሙቪ፣ ስላነበባቸው ህሊናን የሚያረክሱ መልእክቶች፣ ስላያቸው ጋዜጣዎች፣ መጽሔቶች በአእምሮ እያሰላሰለ የሰይጣንን ፈተና ወደ ውስጡ ይጋብዛል። ይሄ ደረጃ ምን ይባላል? የሰይጣንን ክፉ መንፈስ በውስጥ ማንገስና ከሰይጣን ከመጣው ሐሳብ ጋር መጫወት ይባላል። ሐሳቡን በውስጡ እያጎለበተ ነው፣ በውስጡ እያነገሰ። እዚህ ደረጃ ላይ የጠላትን ሐሳብ መቃወም ካቃተው የሚቀጥለው አራተኛው ስቴፕ ሰይጣን ላመጣው ፈተና ራስን ሙሉ ለሙሉ ተገዢ ማድረግ። እዚህ ደረጃ ላይ ከደረሰ ምንም እንኳን በሩካቤ ባይወድቅም በዝሙት ባይወድቅም ውስጡ ግን የሳላቸው ብዙ ስጋን የሚያረክሱ ኢሜጆች አሉ። ሁላችንም እንደምናውቀው ኃጢአት የስጋ ኃጢአት ብቻ ሳይሆን የመንፈስም ኃጢአት አለ። መንፈሳችን በተለያየ ሐሳብ ከረከሰ፣ ለዛ ስሜት ተገዢ ከሆነ አምላካችንን አሳዝነናል። ለዚህ ነው የቤተ ክርስቲያናችን ቅዳሴ ወለመቦ ነውረ ህሊና ዘቦ ይቅረብ፣ የህሊና ነውር ያለበት ርኩሰተ ህሊና፣ ነውረ ህሊና፣ ርሳተ ህሊና ያለበት ሰው ራሱን ከዚህ ይጠብቅ እያለች ኦርቶዶክሳዊት ቤተ ክርስቲያናችን በስጋ ላይ ከሚሰራ ኃጢአት ብቻ ሳይሆን ከመንፈስም ኃጢአት ራሳችንን እንድንጠብቅ የምታስተምር። ብዙ ጊዜ ወጣቶች ኃጢአት የሚመስላቸው በዝሙት መውደቅ ብቻ፣ የዝሙትን መንፈስ በውስጥ ማንገስና በህሊና ማንሸራሸር ግን እንደ ኦርቶዶክሳዊት ቤተክርስቲያን ትምህርት ኃጢአትም። አምላካችን እኛን ካዘጋጀበት የክብር ህይወት ያርቀናል። መድኃኒታችን ኢየሱስ ክርስቶስ በግልጽ አንድ ወጣት ወደ ሴት አይቶ ከተመኘ በልቡ እንዳመነዘረ ነግሮን። ስለዚህ ይህ ወጣት እዚህ ደረጃ ላይ ከደረሰ ራሱን ተገዢ አድርጓል። የሚቀጥለው አምስተኛው ስቴፕ በውስጡ የፈተነውን የዝሙት ፈተና የሚያስተናግድበትን መንገድ መፈለግ። ወይ ወደ ፓርቲ ይሄዳል፣ በቀላሉ ስሜቱን ወደሚያስተናግድበት ቦታ ይሄዳል። በዚህ በሰለጠነው ዓለም ደግሞ በጣም በሚገርም መልኩ ኃጢአት የሚሰራው በሰለጠነ መልኩ ሰዎች በኢንተርኔት ይረክሳሉ። በተለያየ መልኩ ከእግዚአብሔር የሰጣቸውን የልጅነት ጸጋ ያጣሉ። ስለዚህ የተለያዩ ልምዶች ያዳብራል። የስጋውን ስሜት የሚያስተናግድበትን መንገድ ምንም እንኳን ዝሙቱ አክቹአሊ በስጋ ባይፈጸምም በውስጥ ራሱን ያረክሳል። ክርስቲያኖች ሁሌ ልናውቀው የሚገባል አንድ ትልቅ ቁም ነገር፣ ኃጢአትን የህይወታችን ልምድ ካደረግነው ይህ አደገኛ ነገር። ኃጢአት ልምድ ከሆነብን ያንን ኃጢአት ቆርጦ ማስወጣት እጅግ በጣም ከባድ ይሆናል። ስለዚህ ይህ ወጣት
ከሰይጣን ከዓለም ከስጋ የትምህርታችን መጀመሪያ ላይ ሶስቱ ጠላቶቻችን ብለን ከገለጽናቸው የሚመጡብንን ፈተናዎች መጀመሪያ ላይ ሰይጣንና ሰራዊቱ ሐሳቡን ሲያቀርቡ መቁረጥ ካልቻለ ይህ ኃጢአት ልምዱ ሊሆንበት ይችላል ማለት ነው። በዚህ ኃጢአት በተደጋጋሚ ይወድቃል። እንደ ሐዋርያው ቅዱስ ጳውሎስ ሮሜ 7ን እያሰበ ሁሌ በውስጡ ይቆዝማል። አምላኬን ማስደሰት ፈልጋለሁ፣ እግዚአብሔርን የሚያከብር ሕይወት እንዲኖረኝ ይፈልጋለሁ። መንፈስ የሚፈልገው በጎ ነገር ነው። መድኃኒታችን እንዳለው እስመ መንፈስ ይፈቱ ወሥጋ ይደክም። መንፈስ ሁሌ በጎን ነገር ይፈልጋል። መንፈስ ሁሌ የተዘጋጀ የነፍሳችን ፈቃድ ያፈቀራትን አምላኳን አውቃ ከእርሱ ጋር በህብረት መኖር። ይሄ ሥጋ ግን ደካማ። ስለዚህ ይሄ ወጣት ሁሌ እንዲህ እያለ ልምድ የሆነበትን የኃጢአት አይነት አንግሶ በውስጡ ይኖራል። የመጨረሻው ስቴፕ ይህ ኃጢአት የዚህ ወጣት ልጅ ጾር ነው። ጾሩ ይሆናል። አባቶቻችን ጾር ይሉታል። ኦርቶዶክሳውያን ፈረንጆቹ ደግሞ ፓሽን ይሉታል። ኢቪል ፓሽን በውስጣችን ያለ ሁሌም የሚያወድቀን ሁሌም የሚጠለን የግላችን ፈተና አምነን የተቀበልነው ልምድ ያደረግነው ሁሌም የምንወድቅበት ሁሌም የምንሸነፍበት። እስቲ እኔም እናንተም ሁላችንም በዚህ ደቂቃ ይህንን ጥያቄ እንጠይቅ። ልምድ የሆነብን ኃጢአት አለ? ኃጢአት ልምድ ሆኖብናል? እኛና እግዚአብሔር እንተዋወቃለን። ሁሌ ድል የሚነሳን ኃጢአት። አንድ ሰው በሲጋራ ሱስ ከተጠመደ ያንን የሲጋራ ሱስ ከህይወቱ ለማውጣት እንዴት አይነት መስዋዕትነት እንደሚያስከፍለው ታውቃላችሁ። ልምድ የሆነብን የኃጢአት አይነት ካለ ከህይወታችን ለመቁረጥ ብዙ ትግል ያስፈልጋል። ይሄ ጾሬ ነው። ይሄ ልምድ ይሄ እኔን በተደጋጋሚ ድል ያደረገኝ ልምድ የሆነብኝ ኃጢአት ነው። ስለዚህ ወጣት አንድ ምሳሌ ሰጥቷችሁ ዝሙትን እንደ ምሳሌ ያደረግኩ እንጂ ከሰይጣን የሚመጡ ልምድ የሆኑብን ብዙ የኃጢአት አይነቶች አሉ። ትዕቢት ልምዱና ጾሩ የሆነበት ሰው አለ። ይሄ ቅድም እንዳልኳችሁ ኃጢአት የሥጋ የመንፈስና የአንደበት ተብሎ በሶስት ይከፈላል። ስለ ሥጋ ኃጢአት በምሳሌ ተነጋግረናል። ትዕቢት የመንፈስ ኃጢአት። አንድ ሰው በመንፈሱ ትዕቢት ከነገሰ ሰይጣን የተዋረደበትን ኃጢአት ስለሚያውቅ በዚህ እጅግ ደስተኛ ነው። ያውም በቅዱሳን አባቶቻችን ገድል ታሪክ በአባ ጳኩሚስ ሕይወት የተነገረ ነገር ነበር። አጋንንት እኛን በቀላሉ ሁሌ ድል ስለሚያደርጉን መቼም በሥጋ እየተገለጹ አይፈትኑን። ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል ተብሎም ተጽፏል። በምድረ በዳ አባ ጳኩሚስን አጋንንት መጥተው በግልጽ አናግረውት ነበር ይባላል። ምን አሉት? አንተ ሰውዬ በምን እንደምታሸንፈን ታውቃለህ? በምን እያለ ይሰማቸዋል። አንተ ከሰው ተለይተ እህል አትበላም፣ እኛም አንበላም። አጋንንት ይበላሉ፣ ረቂቃን ፍጥረታት ናቸው። እንቅልፍ የለህም፣ ሌሊቱን ሁሉ ትተኛለህ፣ እኛም አንተኛም፣ ባህሪያቸው ስላልሆነ። በጣም ትጉነህ ትሰግዳለህ፣ ትወጣለህ፣ እኛም የምንፈልገውን ሰው ለማጥመድ እጅግ ትጉዎቹ ነን። በአንድ ነገር ግን ታሸንፈናለህ አሉት። በምን አላቸው? በትህትና። እየሰማችሁ ነው? አጋንንት ውስጥ ትህትና የሚባል ነገር የለም። ሁሌ ትዕቢት ነው ያለ። ትዕቢት ልምዱ የሆነበት ሰው አለ። መንፈስ ውስጥ የነገሰበት ሰው ቁጣ፣ ምሳሌ ነው የምናገር። ቁጣ የኔ ጾር ነው፣ በዚህ ድል ተደርጌያለሁ። አንደበት እሳት ነው ይላል የእግዚአብሔር ቃል። ይሄ የአንደበት ኃጢአት ነው። ሶስቱን ምሳሌዎች አየናቸው። የሥጋ ኃጢአት፣ የመንፈስ ኃጢአት፣ የአንደበት ኃጢአት። ስድብ፣ ሐሜት ፈተናው የሆነበት ሰው አለ። በዚህ የምንወድቅ ከሆነ ራሳችንን መጠየቅ አለብን። ገንዘብን መውደድ፣ ቅድም ዮሐንስ ከዓለም ነው ይህ ከአባት አይደለም ካላቸው ሶስቱ ነገሮች አንደኛ ዮሐንስ ምዕራፍ 2 ቁጥር 16 ላይ አንዱ በገንዘብ መመካት፣ በሚጠፋው በዓለሙ ክብር እግዚአብሔርን መለወጥ። ክርስቲያኖች አንድ ነገር እንወቅ። በእግዚአብሔር ቦታ ያደረግነው ለእግዚአብሔር ልንሰጥ የሚገባውን ቦታ የወሰደ ነገር በሕይወታችን ካለ ያ ጣዖት ከሕይወታችን መውጣት አለብን።
ተቃራኒ ጾታ ሊሆን ይችላል፣ ገንዘብ ሊሆን ይችላል። ዕውቀቱንም የሚያመልክ ሰዋል ያ ጣዖት። ዕውቀታችን፣ ትምህርታችን፣ ሀብታችን ሁሉ ነገራችን ለእግዚአብሔር ክብር መሆን አለበት። እግዚአብሔርን ማክበር አለበት። የሉቃስ ወንጌል ምዕራፍ 12 ላይ ያ ባለጸጋ ሰነፍ የተባለው በሀብቱ እግዚአብሔርን ስላላከበረ እግዚአብሔር ባለጸግነቱ ከእግዚአብሔር ያልሆነለት ሰው ሰነፍ ይባላል የሚል ቃል እናነባለን። ስለዚህ በአጭሩ ከሰይጣን የሚመጡብን ፈተናዎች፣ ባህሪያት ይህንን ይመስላሉ። ወደ ሁለተኛው ነጥብ ስንሄድ እንዲህ የሚፈትነን ከሚወደን ከአምላካችን ከሞተልን ከጌታችን ሊያወጣን የሚፈልግ ይህ ጠላት ማን? ሰይጣን ነው፣ ዲያብሎስ ነው። ስለዚህ ጠላት ብዙ ነገር እናውቃለን። ጠላት የራሱ የሆነ ፍልስፍና አለው። ዲያብሎስ የራሱ የሆነ ትምህርት አለው። አንድ ነገር እናውቃለን አይደል? በእግዚአብሔር ሕልውና የማያምኑ ሰዎች፣ ኤቲስት የሚባሉ ሰዎች በእግዚአብሔር ሕልውና ስለማያምኑ መንፈሳዊን አምልኮ ስለማያውቁ ሰይጣን የሚባል ነገር አለ ብለው ማያምኑ። there is no such thing like devil ነው የሚሉት። ዴቪል ብሎ ነገር የለም፣ ሰይጣን ብሎ ነገር የለም ብለው ተቀምጠዋል። ይሄ የሰይጣን ትምህርት ነው። ሰይጣን እንደሌለ አድርጎ ያስተማረው ትምህርት አለ። ስለዚህ ተጋድሎ ብሎ ነገር የለም። እነዚህ ሰዎች ብዙም ይቀጥላሉ። ነፍስም ብሎ ነገር የለም። አንድ ሰው ሞተ ማለት ለኤቲስቶች ወይንም የዓለሙን ሳይንስ ለሚያውቁ ሰዎች እገሌ ሞተ ሲባል የሚረዱት ያ ሰው ኤክስፓየር አደረገ ብለው፣ ህልውናው አቆመ፣ ከሞት በኋላ ህይወት የለም፣ ነፍስ የምትባል ነገር የለችም፣ ነፍስ ወደ ሰሪዋ ወደ እግዚአብሔር ትመለሳለች የሚለውን ትምህርት አያምኑ። ስለዚህ ኦርቶዶክሳዊት ቤተክርስቲያን ስለዚህ ጠላት ምን ትላለች? ሰይጣን የለም መቼም አይባልም። ስለሱ መጽሐፍ ቅዱስ ምን እንደሚል እናውቃለን። ደግሞ ሰይጣን የማይታይ ዝም ብሎ ኢቪል ፎርስ፣ የረቀቀ ፎርስ አይደለም። ከቅዱሳን መላእክት ወገን የነበረ ፐርሰን ተብሎ ሊገለጽ አካል ያለው ግን ረቂቅ የሆነ ኃይለኛ ተዋጊና ተቃዋሚ። ስለዚህ ከክብሩ የተዋረደ ተቃዋሚ። ኦርቶዶክሳውያን አባቶቻችን መጽሐፍ ቅዱስን መሰረት አድርገው ስለ ዓለሙ ብዙ ነገር ይነግሩናል። የዮሐንስ ራዕይ ምዕራፍ 12 ላይ በሰማያት ጦርነት እንደነበር፣ በዲያብሎስና በመላእክቱ መካከል ጦርነት እንደነበር እናነባለን። በተለይ ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ፣ ትንቢተ ሕዝቅኤል ምዕራፍ 28 ቁጥር 13 ላይ ሉሲፈር የተባለው እንደ ቤተ ክርስቲያን ትምህርት ሳጥናኤል የሚባለው ከመላእክት ወገን የነበረው እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል እግዚአብሔርን እንዲያከብር ተፈጥሮ በትዕቢቱ ምክንያት እንደ እግዚአብሔር መከበር ስለፈለገ የተዋረደ እንደሆነ አባቶቻችን ያስተምሩናል። ስለዚህ መጽሐፍ ቅዱስም እንደመሰከረለት ከእግዚአብሔር ክብር የተለየ ራሱን ያከበረ እንደ አምላክ መመለክ የፈለገ ከእግዚአብሔር ስለተለየ እንዲያውም እንደ አባቶቻችን ትምህርት ሰይጣን ከተዋረደ በኋላ በሱ ቦታ ለመተካት አዳምን ስለፈጠረው በተለይ ቀለሚንጦስ የተባለው መጽሐፍ ወሶበያይ ኮትኮ ለዘፈጠረከ ፈጠረ ህየንቴከ ሰብአ ዘማሬ ወሰባሄ ዲያብሎስ ሆይ ሳጥናኤል ሆይ የፈጠረህን ለማመስገን ፈቃደኛ ባልሆንክ ሰዓት በአንተ ፋንታ እግዚአብሔርን የሚያመሰግን እግዚአብሔርን የሚያከብር ሰውን እግዚአብሔር ፈጠረ ብሏል የዚህ መጽሐፍ ጸሐፊ። ስለዚህ ሰው የተፈጠረው የዲያብሎስን ቦታ ለመውሰድ ስለሆነ ሁሌም ይህ ጠላት በሰው ልጆች ክብር ምቀኛ ነው። የሰው ልጆችን ክብር ማየት አይፈልግም። ሞት የገባው ያው መድኃኒታችን ኢየሱስ ክርስቶስን የቅዳሴ መጽሐፋችን ሲያከብር ሞተ ዘዋ በቅናተ ሰይጣን፣ በሰይጣን ቅናት ምክንያት ወደ ዓለም የገባውን ሞት እግዚአብሔር አምላካችን ሆይ በልጅህ መምጣት ምክንያት ያንን ሞት አራክ
በማለት በመድኃኒታችን በኢየሱስ ክርስቶስ የተገለጸውን የማዳን ሥራ ያደንቃል። ስለዚህ ይህ ጠላት ከክብሩ የተዋረደ ተቃዋሚ ራእይ 12:9 ላይ መላእክቱም ይህ የቀድሞ እባብም ከእርሱ ጋር ተጣሉ ይለናል። ራእይ 9:11 ላይ እርሱም የጥልቅ መልአክ ነው፣ ስሙም በዕብራይስጥ አብዶን በግሪክም ደግሞ አፖሎን ይባላል። ስም ያለው ሁሌም የሚታገል ጠላት ነው። በሌላ መልኩ መጽሐፍ ቅዱስ የዚህ ዓለም ገዢ ይለዋል። የዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል ብሏል መድኃኒታችን ኢየሱስ ክርስቶስ። በዓለሙ አሰራር ላይ ጊዜያዊ ስልጣን ያለው የራሱን ወጥመድ መዘርጋት የቻለ እንዲሁም ኤፌሶን 2:2 ላይ እንደምናነበው አሁን የሚሰራው መንፈስ የተባለ ዓለም ውስጥ የምናየው ወጣ ስንል እንኳን የምናያቸው ነገሮች በሚዲያ የምንሰማው ነገር ሁሉ እግዚአብሔርን የሚያከብር ሳይሆን ለዚህ ዓለም ገዢ አሰራር የተጋለጠ። ስለዚህ ሐዋርያው በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላቸው ነበር የኤፌሶን ሰዎች። የራሱ አሰራር ያለው የዚህ ዓለም ገዢና መንፈስን። ሌላው ይህ ጠላት የሰው ልጆችን በብዙ መልኩ በግል ይፈትናል። ቅድም የጠቀስኩት ጥቅስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። እያንዳንዳችንን በግል የሚፈትን ጠላት የእግዚአብሔር ልጆች እንደ መጽሐፈ ኢዮብ አገላለጽ ወደ እግዚአብሔር ዙፋን በቀረቡ ሰዓት ሰይጣንም አብሮ ቀርቦ እንደነበር መጽሐፈ ኢዮብ ምዕራፍ 1 ውስጥ እናነባለን። ዓለምን ሁሉ ዞርኳት ነበር ያለው ሰይጣን። በዓለሙ መዞር የሚችል በዓለሙ የመላ አይደለም። ኦምኒ ፕሬዘንት የሚባለው በዓለም የመምላት ምኑ በኩለሄ የመሆን ሁሉንም የማወቅ ስልጣን የእግዚአብሔር ብቻ ግን ዓለሙን መቃኘት የሚችል መንቀሳቀስ የሚችል ኢዮብን በግል እንደፈተነው እያንዳንዳችንን በግል የሚፈትን ጠላት ቅዱስ ጴጥሮስ ያ ትልቁን የማዳን ሥራ መድኃኒታችን ኢየሱስ ክርስቶስ እንደሚሰቀል ሲናገር ይህ ካንተ አይሁንብህ በማለት የመዳኑን ሥራ ለማቋረጥ ሲሞክር መድኃኒታችን ኢየሱስ ክርስቶስ አንተ ሰይጣን ከኔ ወግድ ብሎ ተናግሮ ነበር። ጴጥሮስን ሳይሆን ተጠግቶ የፈተነውን ያንን የማሰናከያ ቃል ያናገረውን ጠላት ነበር። ስለዚህ በግል እኛን የሚፈትን ጠላት ነው። በተመሳሳይ መልኩ ስለ ሐናንያና ስለ ሚስቱ ስለ ሰጲራ ቅዱስ ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ተዋሽ ዘንድ ሰይጣን በልብህ ስለምን መላ እንዳለው እናነባለን። ስለዚህ በግል እኛን የሚፈትን ጠላት እኛን በግል የሚፈትን ጠላት ካለ ውጊያችን እጅግ ብዙ ትግል የሚያስፈልገው ውጊያ እንደሆነ ሐዋርያው ቅዱስ ጳውሎስ ከነገረን እንዴት እንዋጋ? በዋነኝነት ይህን የመጨረሻውን ክፍል ስናይ ልናውቀው የሚገባው ነገር ዲያብሎስ ከዚህ ውጊያ ሰዎች ውጭ እንዲሆኑ ብዙ አይነት የማሳሳቻ ትምህርቶችን ያስተምራል። ቅድም እንዳልኳችሁ ሰይጣን የሚባል ነገር እንደሌለ የሚናገሩ የዓለሙን ትምህርት የተማርን ታላቁን የእግዚአብሔር ጥበብ ያላወቁ ሰዎች የእግዚአብሔርን ትምህርት እንደ ሞኝነት የቆጠሩ ሰዎች አሉ። በሌላ መልኩ ደግሞ ክርስቲያኖችም ነን ብለው ራሳቸውን አክብረው በተለይ በቤተ ክርስቲያን ትምህርት አንድ ፔላጄስ የተባለ ሰው የሱን ትምህርት የሚከተሉ ሰዎች እንደሚያስተምሩ ከእግዚአብሔር ምንም አይነት እርዳታ አያስፈልገንም፣ ራሳችንን እግዚአብሔር ለጠራን ክብር ማብቃት እንችላለን የሚሉ ሰዎች ነበሩ። መድኃኒታችን ኢየሱስ ክርስቶስ ግን ያለ እኔ ምንም ማድረግ አትችሉም ብሎ ያለ እርሱ እርዳታ ውጤታማ መሆን እንደማንችል ነግሮናል። በሌላ መልኩ ደግሞ ሰይጣን የሚያስተምረው ትምህርት
አንዳንድ ሰዎች የሚያስተምሩት ትምህርት በተለይ አንድ ጸሐፊ ያው ሰዓታችን እያለቀ ስለሆነ ሪፈረንሶቹ እዚህ ስላሉ እሱን አልናገረው ሮቦቲክ ክርስቲያንስ የሚላቸው መድኃኒታችን ኢየሱስ ክርስቶስ በውስጤ ስለሚሰራ አምላኬ ስለኔ ስለጸለየ መጸለይ አያስፈልገኝም፣ እሱ ስለጾመልኝ መጾም አያስፈልገኝም የሚል አመለካከት ያላቸው ሰዎች አሉ። መጽሐፍ ቅዱስ የሚያስተምረን ባላንስድ የሆነው ትምህርት ሚዛናዊ የሆነው አመለካከት ግን ድል መንሳትን የሰጠን መድኃኒታችን ኢየሱስ ክርስቶስ ነው። ያለ እርሱ ድል አድራጊ መሆን አንችልም። በኋላ የምናያቸው ነጥቦች አሉ። ግን ከኛ የሚጠበቅ ነገር አለ። በተለይ ምንም ማድረግ የለብንም በቃ ጌታ ሁሉንም ነገር አድርጎልናል የሚሉ ሰዎች የሚጠቅሱት አንድ ዝነኛ ጥቅስ አለ። ፊልጵስዩስ 2:13 ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ስለዚህ መልካም ነገርን በውስጥ የሚሰራ ለመጸለይም የሚያነቃኝ የሚያበረታኝ በውስጥ ሆኖ የሚሰራ እግዚአብሔር ነው። ሁሉን ነገር ክርስቶስ ይሰራልኛል የሚሉ ሰዎች አሉ። ፊልጵስዩስ 2:13ን ጠቅሰው በጣም የሚደንቀው ከቁጥር 13 በፊት ቁጥር 12 ላይ ያለውን ቃል ግን አያስተውሉትም። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ደግሞ ይላል የእግዚአብሔር ቃል። ድል ማድረግ የምንችለው በአምላካችን ነው። ያለ እርሱ ድል ማድረግ አንችልም። ግን ከኛ የሚጠበቅ ነገር አለ። የድህነት ጉዞን ለመጓዝ እየፈራና እየተንቀጠቀጥን እኛ ልንሰራው የሚገባ ስራ ካለ ምንድነው ያ ስራ? ቅድም የቅድስና ሕይወት ከኛ እንደሚጠበቅ የእግዚአብሔር ቃል መንፈስንም ስጋንም ከሚያረክስ ነገር ራሳችሁን ጠብቁ ስላለ ራሳችንን በንጽህና ለእግዚአብሔር ማቅረብ እንዳለብን ተምረናል። ስለዚህ ስንዋጋ ትልቁ መሳሪያ ጸሎት ነው። በቅድሙ በወታደሩ አለባበስ ያ የእምነት ሰይፍ ተብሏል። አንድ ወታደር ሰይፉን ከጣለ በቀላሉ ድል ይደረጋል ማለት ነው። ያለ ሰይፍ ጠላትን ድል ሊያደርግ አይችልም። ክርስቲያኖችም የማይጸልዩ ከሆነ ከአምላካቸው ጋር ያለው ህብረት ሙሉ ለሙሉ ተቆርጧል ማለት ነው። ከዚህ በፊት ተናግሬዋለሁ፣ ግን ልድገመው። ጸሎት ለብዙዎቻችን በጣም በሚያሳዝን መልኩ የልምድ ድጋም ነው የሆነው። ጸሎት ግን የነፍስ ጣዕም ነው። ነፍሳችን አምላካችንን በማሰብ የምትረካበት። ስለ አንድ ገዳማዊ ታሪክ ከዚህ በፊት ተናግሬ ነበር። እኛ አቡነ ዘበሰማያት ስንል በጣም እያነበነብን በፍጥነት በችኮላ ነው የምንደግመው። ይህ ገዳማዊ ግን ጸሎት የህይወቱ ጣዕም ስለሆነ በጸሎት አምላኩን አነጋግሮ ስለማይጠግብ እንደ ዳዊት አምላኬ አምላኬ ይገይሳቤከ አምላኬ ወደ አንተ ገሰግሳለሁ እያለ እንደ ዋሊያ ነፍሴም አንተን ተጠማች እያለ ከእግዚአብሔር ጋር የሚያደርገው ንግግር ስለነበር ዝም ብሎ ሲጸልይ አባታችን ሆይ ይል ነበር በበረሃ። እና ጌታ ተገልጾ አቡነ ዘበሰማያት ብቻ ትላለህ፣ ቀጥል እንጂ ጌታ ያስተማረው ጸሎት ስለሆነ ስም ይቀደስ በለኝ ቀጥል ሲለው የገዳማዊው መልስ ምንድን ነበር? ሰማያዊ አባቴ ብዬ መች ጠገብኩ። ቅዱሳን አባቶቻችን እንዲህ ነው የሚጸልዩት። ስለዚህ ጸሎት የነፍሳችን ጣዕም ነው። ብዙ ጊዜ እየጸለይን በጸሎት እግዚአብሔርን እያከበርን ጸሎት ጠላትን እማንወጋበት መሳሪያ የሆነው ኦርቶዶክሳውያን አባቶቻችን እንዳስተማሩን ስለማንጸልይ ወይንም በጸሎታችን እግዚአብሔርን ስለማናከብር። እነዚህ አባቶች 3 አይነት ጸሎት አለ ይላሉ። የመጀመሪያው ጸሎት የቃል ጸሎት ምን ማለት ነው? የመጀመሪያው ሰው ሲጸልይ የሚጸልይ አንደበቱ ነው። አንደበቱ ያነበልባል፣ መንፈሱ ግን የለም። ስንጸልይ ህሊናችን ስንት ቦታ ነው የሚሄደው? ስንት ቦታ ነው የሚከራተተው? ይሄ የአንደበት ጸሎት ይባላል። ከዚህ የተሻሉ ጠንካራ ክርስቲያኖች ደግሞ ሲጸልዩ አንደበታቸው ይናገራል፣ መንፈሳቸውም አብሮ ይጸልያል። ይሄ ሁለተኛው የጸሎት ደረጃ ነው። የአንደበትና የመንፈስ ጸሎት ይባላል። የሚጸልየው ሰው የሚናገረውን ያስተውለዋል፣ የሚናገረውን ያስበዋል፣ በጸሎት ሰዓት ከሚለው ጋር። ይሄም ጥሩ ደረጃ ነው። ግን አንድ ነገር ይቀራል።
ይሄ ሰው ይናገራል፣ መንፈሱ ያስበዋል። የሚናገረውን ነገር ግን ልቡ ፊል አያደርገው። እየተግባባን ልቡን አይነካው፣ በውስጡ አይቀጣጠልም። ስለዚህ አንድ ነገር ጎድሏል፣ የልብ ጸሎት። ስለዚህ ስንጸልይ በአንደበት በመንፈስ እንዲሁም በልብ ነው። የምንለውን ነገር እንላለን፣ መንፈሳችን ያስተውለዋል። መንፈሳችን የምንለውን ነገር ያሰላስላል። ልባችን ደግሞ ስሜቱን ፊል ያደርጋል። ጸሎት የአንደበት የመንፈስ የልብ ህብረት ከሆነ የምንናገረው የምናስበው የሚሰማን ነገር ከሆነ ውጤታማ ይሆናል። ባስልዮስ የተባለው የቂሳሪያ ሊቀ ጳጳስ ስንጸልይ ምን ማድረግ እንዳለብን፣ በመጀመሪያ እግዚአብሔርን ማክበር፣ ስሙን ማወደስ። መላእክት እግዚአብሔርን እንደሚያከብሩ እናውቃለን። እኛ እግዚአብሔርን ስናመሰግን እንዲህ ስላደረክልኝ ነው የምንለው አይደል? መላእክት ግን ስላደረክልን አይሉ። ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉዕ ሰማያተ ወምድረ ቅድሳተ ስብሐቲከ። ሰማያትና ምድር ከቅድስና የተነሳ የተሞሉ እግዚአብሔር አንተ ቅዱስ 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 ነህ ነው የሚሉት። ይሄ ግሎሪ የሚባለው ለእግዚአብሔር ክብር መስጠት እኛ ከምናውቀው ምስጋና የተለየ። እኛ እንዲህ ስላረክልኝ አመሰግንሃለሁ ነው የምንለው። መላእክት ግን እንዲህ አይሉም። ዝም ብሎ እግዚአብሔርን ማክበር፣ ስሙን ማወደስ። ስለዚህ ስንጸልይ ቢያንስ ስሙን በማክበር እንጀምር ይላል። ከዛ እናመስግን። ሁለተኛው ምስጋና ከመጀመሪያው ክብር መስጠት የሚለየው እንዲህ ስላደረክልን። ብዙ ጊዜ ደግሞ ስላደረክልን እያልን ስንጸልይ ስለ ስራ፣ ስለተለያዩ ነገሮች፣ ስለ ታላቁ የማዳን ስራ በመድኃኒታችን በኢየሱስ ክርስቶስ ስለተገለጸው ፍቅር እናከብርሃለን እያልን ምክንያት እየሰጠን ከዛ ኃጢአታችንን እየተናዘዝን መጨረሻ ላይ ድህነታችንን በተመለከተ የምንለውን ነገር በማለት መጸለይ እንዳለብን ይናገራል። ሌላው የምንዋጋው ኃጢአትን በመቃወም ነው። መጀመሪያ ላይ ይህንን ነጥብ ስለጠቀስኩት ጥቅሱን ብቻ ተናግሬ ያልፋለሁ። ለዕብራውያን ምዕመናን ሲጽፍ ምዕራፍ 12 ቁጥር 2 ላይ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ኃጢአት ሸክም እዚሁ ዕብራውያን ምዕራፍ 12 ወረድ ስትሉ ቁጥር 7 ላይ ኃጢአትን እስከ ደም መፋሰስ ድረስ አልተቃወማችሁም ብሎ የዕብራውያንን ምዕመናን ቅዱስ ጳውሎስ ይገስጻቸዋል። አንድ ነገር ልንገራችሁ። ብዙ ጊዜ ንስሐ ግቡ ሲባል ለዘመናት ሲሰበክልን ንስሐ የሚመስለን ኃጢአትን ለካህን መናዘዝ ብቻ ነው። አትናዘዙ ማለት አይደለም። አንድ ነገር ግን ልብ እንበል። እውነተኛ ንስሐ የሚጀምረው ኃጢአትን ከመጥላት። እየሰማችሁኝ ነው? የምንሰራውን ኃጢአት ካልጠላ ነው፣ ከልብ ካልተጸጸትን፣ ከልባችን ለመቁረጥ ካልወሰንን ዛሬ ለካህኑ ብንናዘዝ ነገም ደግመን እንመጣለን። ለምን? ያን ኃጢአት ከልባችን አልቆረጥ ነው። ስለዚህ የንስሐ የመጀመሪያው ደረጃ እውነተኛውም ደረጃ አንድ ሰው ንስሐ ገባ የሚባለው ለዘመናት ድል ያደረገውን ኃጢአት ሲጠላው፣ ከልቡ ለመቁረጥ ሲወስን፣ በኃጢአት ላይ ያለውን አመለካከት ሲቀይር። ኃጢአት ለምሳሌ እግዚአብሔርን ለማያውቁ ሰዎች ፈን እኮ ነው አይደል? በዝሙት መርከስ ፈን ነው። ኃጢአት መስራት ፈን። ለክርስቲያኖች ግን ኃጢአት ልዩ ትርጉም ነው ያለው። መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁንና ስለኛ ኃጢአት ውድ ዋጋ ከፍሏል። ውድ ዋጋ የጠየቀ ነው። ስለዚህ ለክርስቲያኖች ኃጢአት እጅግ በጣም ሲሪየስ ነገር። አምላኬ ስለኔ ሞቷል፣ ክቡር ደሙን አፍስሷል። ሰውነቴ የእርሱ መቅደስ ነው። በዚህ ሰውነቴ ላይ አምላኬን ማክበር አለብኝ። ሰውነቴን አርክሼ የደሙን ዋጋ ከንቱ ማድረግ የለብኝም ይላሉ ክርስቲያኖች። ኃጢአት እንዲህ የሚገባን ከሆነ ኃጢአት መድኃኒታችን ኢየሱስ ክርስቶስ ያፈሰሰውን ክቡር ደም ከንቱ እንደሚያደርግ ካወቅን ኃጢአትን ለመጥላት አንቸገር። ያኔ ጠላት ድል ይደረጋል። ከዛ ቅዱስ ቁርባንን ለመቀበል ምንም
ብዙ ጊዜ ከዚህ በፊትም ተናግሬዋለሁ። ኦርቶዶክሳውያን ወጣቶች ቅዱስ ቁርባንን የማንቀበልበት ዋነኛው ምክንያት ኃጢአትን ስላልጠላን፣ በኃጢአት ላይ ድል የማድረግን ህይወት ስላልተለማመድ፣ ነገ በኃጢአት በወድቅስ፣ በዝሙት ብፈተንስ፣ ዛሬ ቆርቤ እንደገና ብረክስስ፣ አምላካችን ከኛ ጋር ሲሆን የምናደርገውን ድል አድራጊ ህይወት ከማሰብ ይልቅ በተሸናፊነት ማንነት ራሳችን እንጠራጠራለን። አንድ እጅግ ልብን የሚነካ ጥቅስ ልንገራችሁ። ቅድም በነገርኳችሁ ያ ጠላታችን ማን ነው በሚለው ርዕስ ባየነው የዮሐንስ ራእይ ታሪክ ምዕራፍ 12 ላይ ከቀድሞ እባብ ከዲያብሎስ ጋር የተዋጉ መላእክት፣ እነዛ ሰማያውያን ሰራዊት ዲያብሎስን ድል ነሱት ካለ በኋላ ዮሐንስ በራእዩ ምዕራፍ 12 ቁጥር 11 ላይ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ከምን የተነሳ ድል ነሱት? ከበጉ ደም የተነሳ ድል ነሱት። ኃጢአታችንን ያጠበ የፈሰሰው የመድኃኒታችን ክቡር ደም ነው። ክብርና ምስጋና ለአምላካችን ይሁን። ዮሐንስ በመልእክቱ ሁሌ ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣዊ፣ ውስጣችን፣ ህሊናችን፣ አእምሯችን እንደ ቅዱስ ጳውሎስ አገላለጽ ተረጭቶ የዳንበት የመድኃኒታችን የኢየሱስ ክርስቶስ የፈሰሰው ደም፣ ያ የቀራንዮ መስዋዕት አሁንም በቤተ ክርስቲያናችን ዘወትር ይሰዋል። በተለይ ወጣቶች ራሳቸውን ለአምላካቸው ቀድሰው ከእግዚአብሔር ጋር ለመኖር ብዙ ጊዜ የሚያመነቱት ኃጢአትን ስላልጠሉ ነው። ይሄ ርዕስ ተደጋግሞ ይነገራል። ዛሬ ግን አንድ ጥያቄ ልጠይቃችሁ። ከቅዱስ ቁርባን የምንርቀው ከአምላካችን ተለይተን ጠላትን ድል እንደምናደርግ ስላሰብን? መቼም እንደዚህ አይነት የትዕቢት ህይወት ውስጣችን የለም። እግዚአብሔርም ይህንን ከሁላችን ያርቅ። ያለ አምላካችን ድል ማድረግ እንደማንችል እናውቃለን። ግን ከዚህ ህይወት ርቀን ጠላት ዲያብሎስን፣ የሥጋ ፈቃድን፣ የዲያብሎስ ወጥመድ የተዘረጋበትን ዓለምን ድል ማድረግ እንችላለን ማለት አንችልም። ቤተ ክርስቲያናችን ይህን ጥቅስ ነግሬያችሁ አበቃለሁ። በቅዳሴ ጸሎት ካህኑ በተደጋጋሚ ለዚህ ምስጢር የበቃ እንዳልሆነ ምንም እንኳን ንጹሕ የሆነ ከስጋው ይቀበል ያልሆነ አይቀበል ቢለንም ንስሐ የገባ ለማለት ነው መልእክቱ። ምን ማለት እንዳለበትም ካህኑ ያስተምር ይላል መጽሐፉ። ለዚህ ምስጢር የበቃ እንዳልሆነ እየተናገረ በቅዱስ ቁርባን አማካኝነት በጠላት ሰይጣን ላይ ስለምናገኘው ድል ካህኑ አሜን 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 እያለ በቅዱስ ቁርባን ላይ ያለውን እምነት ከመሰከረ በኋላ አንድ የግል ጸሎት ይጸልያል። በግሉ ስለሚለው እኛ እንሰማው። ምን ይላል? አምላኬ እግዚአብሔር ሆይ ደስ የሚያሰኝ መስዋዕት የልጅ ሥጋ እነሆ፣ በዚህም ኃጢአቴን አቃልልኝ። ስለ እኔ አንድ ልጅህ ሙቷልና ስለ እኔ በቀራንዮ የፈሰሰ ንጹሕ የሚሆን የመሲህም ደም እነሆ ስለ እኔ ይጮኻል። ይህ የሚናገር ደም የእኔን የባሪያን ኃጢአት የሚያስተሰርይ ይሁን። ልጅህ ወዳጅህ ስለ እኔ ጦርና ችንካርን ተቀብሏልና ደስ ያሰኝህም ዘንድ ታመመ። ስለ እርሱም ልመናዬን ተቀበል። ከዳንኩም በኋላ አሁን ሥጋው ደግሞ በሰይጣን ላይ ስለሚሰጠን ድል ከዳንኩም በኋላ ሰይጣን ወደ ልቡናዬ ተመልሶ በፍላጾቹ ወጋኝ። አቤቱ ምሕረትን ስጠኝ፣ ይህ ጠላት ጽኑ ከሳሽ ነውና ኃጢአትንም ምክንያት አድርጎ ገደለኝ። አቤቱ እኔን ከሕይወቴ ማሳትን በቃኝ ከማይል ደፋር ጠላት አድነኝ። አቤቱ ንጉሴና አምላኬ መድኃኒቴም የምትሆን አንተ የእኔን የባሪያህን የነፍሴንና የሥጋዬን ቁስል አድርቅልኝ። አሜን አትሉ? አምላካችን በሥጋው ደሙ ለሁላችንም የሚገባንን ክብር ይሰጠን ዘንድ ፈቃዱ ይሁንልን።